ማንጋ ተቀመጠ እግዚአብሔር? የት አስቀመጡት? አንድ የሆነ ሰውዬ ቤት ዳጎንን ሲገነጣጠል የኖረ እግዚአብሔር፣ ፍልስጤምን ሲገለባብጥ የኖረ እግዚአብሔር የሆነ ሰውዬ ቤት ጓዳ ገብቶ ቁጭ ብሏል። ማን ነው ስሙ? አሚናዳብ። አሚናዳብ ቤት እግዚአብሔር ዝም ብሎ ቁጭ አለ። ቁጭ አለ። ሰውዬው በሰላም ኖረ። ልጆቹ ምንም አልሆኑም። ከዛ አሚናዳብ ቤት ሄደ። አሚናዳብን አገኘው ዳዊት። አንተ ጋር ነው ያለው እግዚአብሔር አለው። ይሄንን ዩኒቨርሳሊ ዓለምን የሚመራ አምላክ ጓዳ አስቀምጠ ደብቀ ቁጭ አርጋዋል። እንዲሰራ ምንም አላረከውም። እና መልሶ አስቀመጡ። በማግስቱ ሲመጡ ደግሞ እጁና እግሩ ተሰባብሯል። ግን ጥልጥል አድርጎ ጥሎታል። በሚቀጥለው ሲመጡ አንገቱ ተሰብሯል። ከዚህ በኋላ ይሄ አምላክ ሊሆን አይችልም። ኤሊ ካህን በነበረበት ዘመን የእስራኤል ካህንም ነበር። ለእስራኤል እንደ መስፍኗም አይነት ነበር ኤሊ። በመሰረቱ እስራኤላውያን በሙሉ መጥተው ብዙ ነገር የሚቀበሉት ከኤሊ ነውና የምታስታውሱ ከሆነ በጣም ደጋግመንም ስለምናነሳው ኤሊ እና ልጆቹ አይደል? ኤሊና ልጆቹ ማለት አፊንና ፊንሃስ በእግዚአብሔር ቤተ መቅደስ መካከል በኪሩቤል ላይ ለሚቀመጠው ለሕያው አምላክ ለእግዚአብሔር በዛ በመገናኛ ድንኳኑ መካከል እግዚአብሔር እያለ እነሱ ግን አመጽን ያደርጉ ነበር ይላል። ለእግዚአብሔር የሚገባውን ነገር ይወስዳሉ። ደግሞ አንዳንድ በጣም በሕጉ የተከለከሉ በጣም ብዙ በደሎችን ያደርጋሉ። በተገለጠ መንገድ ደግሞ ኃጢአትን ያደርጉ ነበርና የእግዚአብሔር የቃል ኪዳን ታቦት ሲሄድ እየሄድኩ ነው አላለም አይደል? እግዚአብሔር በቃ ሊሄድ ነው። እግዚአብሔር ሄደ አይደለም እኮ የተባለው አይደል? እንደ ዋዛ ለድል አውጥቶት እኮ ነው በዛው ሄደው አይደል? ሊዋጉ ነው። የምታስታውሱ ከሆነ ከፍልስጤማውያን ጋር እየተዋጉ ያለ በጦርነት መካከል ሲሸነፉ የቃል ኪዳኑን ታቦት አይደል ከመገናኛው ድንኳን መካከለኛ ከቅድስተ ቅዱሳኑ ይዘውት ሲወጡ የእስራኤል ሕዝብ ባይዘው እኔ በጣም ይገርመኛል። የእስራኤል ሕዝብ የእግዚአብሔር የቃል ኪዳን ታቦት ሲወጣ ምድር እስክታስተጋባ ድረስ ጮኸ ይላል ሕዝቡ። ምክንያቱም አምላኩን እግዚአብሔርን ነው ያየው። ምድር እስክታስተጋባ ድረስ ሲጮህ ፍልስጤማውያን በሩቅ ሆነው አምላካቸው ወጥቷልና አሁን ማን ያድነናል አሉ። አሁን አምላካቸው ወጥቷል። የእስራኤል አምላክ እንደምታውቁት በጣም ዝነኛ ነው። የእስራኤል አምላክ ፈርዖንን እንዴት ድል እንዳረገ በግብፅ ምድር ያደረገው ባህር እንዴት እንደከፈለና በምድረ በዳ ያደረጋቸው ምልክቶች በእስራኤል መካከል ብቻ ሳይሆን በእስራኤል ዙሪያ ባሉ በጠላቶቿ መካከል እንኳን ይታወቃል። የእግዚአብሔር አስፈሪነት ለሕዝቡ ለእስራኤል ብቻ ሳይሆን ጠላት ሁሉ ያውቃል። እግዚአብሔር ከመጣ ማንም እንደማያድናቸው እና አምላካቸው እግዚአብሔር ወጥቷልና ብለው ፈሩ ይላል። እግዚአብሔር ግን የወጣው ለእስራኤል ድል ሊሰጥ ሳይሆን በሌላ ምድር ሄዶ ብቻውን ሊዋጋ ነው እና አልፈለጋቸውም እነሱን እና ሲሄድም ወደ ጦርነት ይዘውት ወጡ። ሕዝበ እስራኤል ተሸነፈ። አፊና ፊናስ የዛን ቀን ሞቱ። ኤሊም ሞተ። አፍተሯል አይደል? ልጆቹ እንደሞቱ ሲሰማ ኤሊም ሞተ። ከዛ የአንደኛው ሚስት የፊናስ ሚስት ናት። ልክ ወለደችልና በወለደችበት ሞመንት ላይ ወሬ መጣላት። ምንድነው ወሬው ስትል ሞተ ፊንሃስ። ቀጥሎስ የእግዚአብሔር የቃል ኪዳን ታቦት ተማረከ አሏት። ያንገበገባት የፊንሃስ መሞት አይደለም። የእግዚአብሔር የቃል ኪዳን ታቦት ተማረከ ሲሏት ክብር ከእስራኤል ለቀቀ አለች። አሁን ታቦት ሄደ አይደለም ያለችው፣ ክብር አለች። ካቦድ አሁን እሷ ያንን እግዚአብሔር የሚቀመጥበትን ታቦት ብቻ አይደለም፣ በታቦቱ ላይ በኪሩቤል ላይ የሚቀመጥ የእስራኤል አምላክ አለ። ያ ምልክት ነው። እግዚአብሔርና ሕዝቡ የሚገናኙ ኮንታክት ፖይንታቸው ነው እንጂ ታቦቱ እግዚአብሔር አይደለም። ታቦቱ ተማረከ። አዎ የኛና የእግዚአብሔር የጋራ ጉዳይ ተማረከ። አዎ እና የቃል ኪዳኑ ታቦት ከሄደ እኮ ይሄ ድንኳን ብቻ ነው፣ የመገናኛ መሆኑ ያቆማል። ምክንያቱም ድንኳኑን የመገናኛ ያደረገው እስራኤልና እግዚአብሔር የሚገናኙበት ነው። እግዚአብሔር ከሌለ ከማጋ ነው ህብረት ምንር ክብር ከእስራኤል ለቀቀ ብላ እሷ ናት የቆጫት። ኤሊ አልቆጨውም።
ኤሊ አልቆጨውም። የታቦቱ መማረክ አይደለም በጣም ያንገበገበው፣ ልጆች ሞቱ ሲሉት ወደቀ፣ አንገቱ ተሰበረ ይላል። ሰውነቱ በጣም ከባድ ነበር የሚል ቃል አንብባቸዋል። በቃ ወደቀ ይልና አንገቱ ተሰብሮ ሞተ ይላል። የእግዚአብሔር የቃል ኪዳን ታቦት ሌላ ምድር ገባ ይላል። እግዚአብሔር እኮ ዳጎን ቤተ ጣዖት ገብቶ የሰራውን ታውቃላችሁ። ዳጎንን እኮ አሰቃዩ። በሰላም የተቀመጠ ጣዖት ሳይቸግሩ አመጡበት። ዳጎን በሰላም ተደላድሎ ቁጭ ብሎ ባክ እስራኤል አምላክ አምጥተላል። ዝም ብሎ አራት ማዕዘን የሆነ እንጨት ነው የመሰለው እና ሲያዩ ያምራል። ባይዘው መላእክት እዚህ ክሩቤልና ሱራፌል አሉ እና በመካከሉ እግዚአብሔር አለ እና ዳጎን ጋር መጡለት። ፊት ለፊቱ አስቀመጡት። ይኸውልህ ማርከን አመጣ ነው አንተ አግዘህን አሉት። የመጀመሪያ ቀን ሲመጡ ዳጎን ወድቆ ጠበቃቸው። ወድቋል። እናንተ በስነ ስርዓት አላስቀመጣችሁትም ብለው ለካ ገፍትሮትም ዳጎን ጣዖት ነው አያወራም እንጂ ቢያወራ ኖሮ ባይዝ አውጡኝ ኦሬዲ እግዚአብሔር ከገባ ይወስዷላ ቦታውን። እንኳን እግዚአብሔር ይቅርና አባቶቻችን እኮ የረገጣችሁትን ትወስዳላችሁ ብሏል። እንኳን እሱ መጥቶበት እኛ ራሱ ከሄድን እኮ እንወስደዋለን። እና መልሶ አስቀመጡት። በማግስቱ ሲመጡ ደግሞ እጁ እና እግሩ ተሰባብሯል። ግን ጥልጥል አድርጎ ጥሎታል። በሚቀጥለው ሲመጡ አንገቱ ተሰብሯል። ከዚህ በኋላ ይሄ አምላክ ሊሆን አይችልም አሉ። እግዚአብሔር ቀጥሎ ህዝቡን ነው በባጭ መታው። አሁን ውስጥ ያለውን ጨርሰው ወደ ደጅ ወጣ። ጠንቋዮቻቸው ሲጠየቁ የእስራኤል አምላክ ነው እና የሚፈልገውን ፕሮቶኮሉን ጠይቁና ሄዳችሁ በፕሮቶኮል መሰረት አስወጡት። ዝም ብለን ማውጣት አይቻልም። ማን ይሸከመዋል? ይገላል። ስለዚህ በሚፈልገው መንገድ አድርጉለት ተባለ። ምንድነው ገና ምንድነው ባልወለዱ ጊደሮች በመናምን ተደርጎ ከዛ በእንትን ተደርጎ ወደ እስራኤል ምድር ዝም ብለው ሰደዱት ነው የሚለው ባይዘው እና አሚናዳብ ቤት ተቀመጠ። ሳኦል ወድቆ ጨርሶ ዳዊት ዘመነ መንግስቱ ላይ ጀምሯል። በዚህ ጊዜ በአባቶቻችን ዘመን እግዚአብሔርን አልፈለግነውምና አለ በድግ ብሎ እና እግዚአብሔር ካልመጣ በስተቀር ቤተ መንግስት ያልገባም አለ። የአባቶች አምላክ በሌለበት እንዴት አድርጌ ነው እስራኤልን የምመራው? እና እንፈልገው የት ነው ያለው? እግዚአብሔር እንዴት ደስ ይለዋል። እንፈልግ እግዚአብሔርን ሲባል አሁን እውነቴን እኮ ምን ማለት ነው? አሁን በሌላ ቋንቋ አሁን እኛ እኮ ፈለገን የምናመጣው እግዚአብሔር የለም መሃላችን ነው ያለው። አብረን እንኑር ስንል ማለት በቃ እየጸለይ የት ነህ ና ውረሰን ስራ ዘመናችን እንዲሁ አይለፍ ስትለምኑት ይኸው ሲለመኑ እኮ የት ነው ያለውን ፈልገው ሲባል ለዳዊት ምን አሉት? በሳኦል ዘመነ መንግስት ወደ እስራኤል ክልል እኮ መጥቶ ነበር። ፍልስጤም አይደለም ፍልስጤማውያንማ አልቻሉትም ኃይሉን። ታዲያ ወዲያው ነው የሰደዱት። ምንም ባልወለዱ ምናምን ባላጠቡ ምናምን ተብሎ እላዩ ላይ ተቀምጦ እግዚአብሔርን ወዲያው ነው ወደ አባቶቻችን አገር ይሻ። ታዲያ የት ነው? ቂርያት ያሪም የሚባል ቦታ ላይ ተቀመጠው። ማን ጋር ተቀመጠ? እግዚአብሔር። የት አስቀመጡት? አንድ የሆነ ሰውዬ ቤት ዳጎንን ሲገነጣጠል የኖረ እግዚአብሔር፣ ፍልስጤምን ሲገለባብጥ የኖረ እግዚአብሔር የሆነ ሰውዬ ቤት ጓዳ ገብቶ ቁጭ ብሏል። ማን ነው ስሙ? አሚናዳብ። አሚናዳብ ቤት እግዚአብሔር ዝም ብሎ ቁጭ አለ። አዎ ቁጭ አለ። ሰውዬው በሰላም ኖረ። ልጆቹ ምንም አልሆነም። ምንም አልሆኑ። አልቀሰፈውም። ባርኮታል፣ አልባረከውም። እንዲህ መኖርም ከባድ ነው። ካልገደለ ቢባረከ ጥሩ። አልባረከውም ምንም። ሰውየው ኖርማል ዝም ብሎ ነው የሚኖረው። ታውቃለህ፣ ዝም ብሎ ብቻ ቤቱ እንደ አራተኛ ሰው አድርጎት። ምክንያቱም አምስተኛ ሰው ሊሆን ይችላል። እሱ አለ፣ ሚስቱ አለች፣ 2 ልጆች አሉት። ኦዛና አህዮ ነው ምናምን የሚባሉ 2 ልጆች አሉት። አምስተኛ አካል ነገር ሆኖ ዝም ብሎ ቁጭ ብሏል። እግዚአብሔርን የሚያክል የእስራኤል አምላክ። ከእግዚአብሔር ጋር ስትኖሩ እግዚአብሔር እንዳለ ያስታውቅ፣ ይለይላችሁ። አይ አምላኩ አለ አታዩም እንዴ ይባልላችሁ። ዝም ብሎ ከእግዚአብሔር ጋር መኖር እንዴት ነው ዝም ብሎ የሚኖረው? ያስታውቅ እንጂ እግዚአብሔር ይራመድ። አሚናዳብ ቤታው ምን ያህል ዓመት? 10 ምናምን ዓመት ተቀምጧል። ባይዘው 14 ዓመት ይመስለኛል ቁጭ ብሎ ይኑር አይኑር ባይዘው አያስታውቅም። የሰሙ ሰዎች ናቸው ለዳዊት መጥተው የነገሩት። ከዛ አሚናዳብ ቤት ሄደ። አሚናዳብን አገኘው ዳዊት። አንተ ጋር ነው ያለው እግዚአብሔር አለው። አዎ ይሄንን ዩኒቨርሳሊ ዓለምን የሚመራ አምላክ ጓዳ አስቀምጠ ደብቀ ቁጭ አርጋዋል። አዎ እንዲሰራ ምንም አላረከውም። የሚፈራ አምላክ፣ ተራራ ላይ ሲወርድ ተራራ እስከ ወገብ የሚያቃጥል አምላክ፣
ሲና ሊቋቋመው የማይችል አባቶቻችን እግራቸው የሚንቀጠቀጥ ሙሴ ልታየኝ አትችልም ተብሎ የተከለከለ አምላክ አሚናዳብ ቤት ገብቶ ቁጭ ብሎ የሚፈልገው እኮ ነው የሚፈልገው እግዚአብሔር። ካልተፈለገ ዝም አለ። እሱ 10 ዓመት እኮ ረጅም አይደለም ለእግዚአብሔር። እሱ የዘላለም አምላክ ነው። አልፈለጉኝም ብሎ አጥንቴ ነው የሚቀልጠው ነው። አልፈለጉኝም ብሎ እግዚአብሔር ባይተዋሮ ነው በራሱ ሕዝብ በቃ አልተፈለጉ ዝም ይኑር አይኑር እስከማያስታውቅ ድረስ አለመጸለይ፣ በፊቱ አለመሆን፣ ለቅዱስ ቃሉ ታማኝ አለመሆን፣ በትሕትናና በመዋረድ በፊቱ አለመሆን እኮ አለመፈለግ እኮ ነው። ሰው እንዴት እግዚአብሔር እኮ አልፈልግም ሊለው አይችልም በአፉ እንትኑ ግን ያስታውቃል። ካልተጋ፣ በፊቱ ካልመጣ፣ ራሱን ካላዋረደ፣ በመፍራትና በመንቀጥቀጥ በእግዚአብሔር ፊት ካልተዋረደ እኮ አልፈለገውም። ምክንያቱም እግዚአብሔር በትዕቢት አይፈለግም። ከዛ ዳዊት እንደዛ አለው፣ በቃ እኔ ንጉሥ ነኝ አለው ለአሚናዳብ። አዎ የእስራኤል ንጉሥ። ለዛውም ዳዊት ማለት ኖርማል ንጉሥ እንዳይመስልህ የሚፈራ ነው። ስሙ ራሱ ዝነኛ የሆነው ጎልያድን ጥሎ ነው። ደግሞ ዳዊት በሙሉ የሚታወቀው በጦርነት ነው። ባይዘው ጦርነት ላይ ዳዊትን አትችለው። እድሜውን ሁሉ ሲዋጋ ነው የኖረው እና ሲመጣ ናቹራሊ ፌቨርድ ነው ሰውየው። መጣ ከነ ሰራዊቱ ነው የመጣው። ለምንድን ነው የመጣው? እግዚአብሔርን ሊወስድ። ዳዊት ደግሞ ከነ ጋሻ ጃግሬው ምናምን ብቻ አይደለም የመጣው። 30,000 ሰው የእግዚአብሔርን የቃል ኪዳን ታቦት በሚፈልገው መንገድ እንዲቀበሉ ካህናትን፣ ከካህናት ደግሞ እነዚህ ምንድነው ቃታውያን፣ ሜራራውያንና ጌርሳውያን ይዞ ነው የመጣው። አንዱ የእግዚአብሔርን የቃል ኪዳን ታቦት ይሸከማል፣ አንደኛው በእግዚአብሔር ዙሪያ በተወሰነ ራዲየስ ይከለላል፣ አንደኛው ከፊት መስዋዕት እያደረገለት ይሄዳል። 30,000 ሰው ነው የመለመለው ይሄን ለማድረግ። ከዛ ውጪ ሰራዊት አለ። አስቡት አሚናዳብ ቤት። አሚናዳብ አሁን እግዚአብሔር ቤቱ ባይኖር ማን ይመጣል? የሁሉ ሰው የመጣው አሚናዳብን ብሎ አይደለም፣ እግዚአብሔር አሚናዳብ ቤት አለ ብሎ ነው። ግን አሚናዳብ ዝም ብሎ ቁጭ አለ እንጂ እስከ ዛሬ ድረስ እኮ እግዚአብሔር ብዙ ታሪክ ቤቱ ሊሰራ ይችላል። ከዛ እንውሰደው ሲሉት እሺ አለ። በብዙ አክብሮትና መገዛት የእግዚአብሔርን የቃል ኪዳን ታቦት ካህናቱ ተሸክመው ይዘውት ሲሄዱ በእንትኖቹ ላይ ነው የተቀመጠው፣ ነው በከብቶቹ ላይ ነው የተቀመጠው። እና ካህናቱ አሉ አብረው እየሄዱ እያለ ድንገት ይላል አይደል፣ ድንቅፍ ሲሉ እንደዚህ አሉ። ሊወድቁ ሲንገዳገዱ የተሸከሙት የቃል ኪዳን ታቦት እንደዚህ ዘንበል ሲል ከአሚናዳብ ልጆች አንዱ ነክተው ታያቁ ማለት ነው። አይ ታቦቱ ግን አብሯቸው ረጅም ዓመት ስለሆነ ኖርማል የመሰለው ልጁ 10 ምናምን ዓመት ዝም ብሎ አብሮት ኖሮ አለ። ኦሮ መልመል ጥሩ አይደለም። እንዳሸመድዱ ጊዜርን በየቀኑ በጣም በፍጹም ትሕትና መኖር ነው። ሊደግፍ እጁን ላከ ብቻ ነው የሚለው፣ በድፍረት ይህንን አደረገ ነው የሚለው። ቃሉ ነው የሚለው፣ እኔ አይደለሁም። ሂዱና አንብቡት። በድፍረት ምንም አልመሰለውም ማለት ነው። እንዲህ ሲል እግዚአብሔር ቀሰፈው ይላል። አልፈልግም ደጋፊ ያለው ሰማይና ምድርን በቃሉ ደግፎ ያቆመ አምላክ እንዴት ነው በእጅ የምትደግፈው? እኔ እኮ አጥንትና አጥንቴ ተደጋግፈው ያሉት እኮ በሱ ቃል ነው። የእግዚአብሔር ቃል ከመሃል ቢወጣ እኮ አጥንትህ ራሱ ወደ አፈር ለመሰብሰብ አይመችም። ሰውነት ቶ ሰማይና ምድር እኮ ሰው እንዲህ ስትራክቸሩ ቀጥ እንዲል የሚያደርገው እኮ እግዚአብሔር ቃል። ሁሉንም ነገር ደግፎ ያቆመው እኮ እግዚአብሔር። ኦርደር ብቻ አይደለም ደግፎ የሚያቆመው፣ እኔንም ደግፎ ያቆመኝ እሱ። እድሜ ደግፎ የሚያቆመው እግዚአብሔር። አሜን ነው። ሊደግፈው ሲል ቀሰፈው፣ ሞተ ነው የሚለው። ባይዘው በቅጽበት ሲሞት መጽሐፍ ሲናገር ዳዊትም ፈራ ይላል። ኦዛ ሞተ፣ እግዚአብሔር ተቆጣ እና ኦዛ ሲሞት ዳዊት ፈራ። እንዴት አድርጌ ነው ይህንን አስፈሪ አምላክ ወደ አባቶቼ ከተማ የምወስደው? በዚህ አይነትማ እኔም እዛ ጦርነት ደርሼ ስመጣ ሰው ጨርሼ ነው የምመጣው፣ እኔም ያከትምልኛል። አቢዳራ የሚባል ሰው ሲገኝ አንተ ቤት ይቀመጣል ይሻለ እግዚአብሔርን ይቤታ
ወደ አቢዳራ ቤት በብዙ አክብሮትና ፍርሃት የቃል ኪዳኑን ታቦት አስገቡትና ዳዊት ወደ አባቶቹ ከተማ ተመለሰ። ወደ ራሱ ወደ አገሩ ሄደ። መጽሐፍ ሲናገር እንደዚህ ይላል፣ እግዚአብሔርም የአቢዳራን ቤተሰብ በሙሉ ባረከ ይላል። ይገርማል። አሚናዳብ ቤት 10 ምናምን ዓመት ተቀምጦ ምንም ያላረገ ጊዜ አቢዳራ ቤት እንደገባ በይዘ የአቢዳራን ቤት ባረከ አይደለም፣ የአቢዳራን ቤተሰብ እንግድነት የመጣ ሰው ካለ በይዘ አጎት፣ አክስት፣ የአጎት ልጅ፣ የአጎት የአክስት የልጅ የአቢዳራን ቤተሰብ በሙሉ እግዚአብሔር ባረከ ይልና የአቢዳራንም ቤት በውስጥም በውጭም እግዚአብሔር ባረከ ይላል። እንደሚገባው ክብር ሰጥቶ በትህትና በተሰበረ ልብ ተዋርዶ እግዚአብሔርን ቁጭ አረገው። እግዚአብሔር ወክ አረገ። እግዚአብሔር ቦታውን ሲይዝ የአቢዳራ ቤት መባረክ ጀመረ። ቤተሰቡ በሙሉ መባረክ ጀመረ። ሕይወታቸው ከእግዚአብሔር ክብር ጋር ተገጣጠመ።